እውነት ለመናገር የወር አበባ ህመም ለብዙ ሴቶች በየወሩ የሚመጣ ከባድ ፈተና ነው። ሁሉም ሴቶች በቀላሉ በቤታቸው ሊያደርጓቸው የሚችሉ በሕክምና ጥናት የተረጋገጡ 5 የወር አበባ ህመም ማስታገሻ መፍትሄዎችን እነግራችኋለሁ። አብረን እንቆይ። ሰላም፣ እንዴት ናችሁ? ዶክተር ደረጀ ነኝ፣ የማህፀንና ጽንስ ስፔሻሊስት ሐኪም። እውነት ለመናገር የወር አበባ ህመም ለብዙ ሴቶች በየወሩ የሚመጣ ከባድ ፈተና ነው። ፈሳሽ ውሰጂ፣ ውሃ ጠጪበት፣ እረፍት አድርጊ፣ ቻዩ ይተውሻል የሚሉ የተለያዩ መፍትሄዎች ከዚህም ከዚያም ሲሰጡ እንሰማለን። ሆኖም ግን ህመሙ ሲበረታ ፈጣንና ፍቱን መፍትሄ ይፈለጋል። ዛሬ በዚህ ቪዲዮ ሁሉም ሴቶች በቀላሉ በቤታቸው ሊያደርጓቸው የሚችሉ በሕክምና ጥናት የተረጋገጡ 5 የወር አበባ ህመም ማስታገሻ መፍትሄዎችን እነግራችኋለሁ። አብረን እንቆይ። የመጀመሪያው የሙቀት ሕክምና ወይም ሂት ቴራፒ ይባላል። ይህም ውሃ ሞቅ በማድረግ እስከ 40 ዲግሪ ሴልሺየስ የሚገመት ሙቀት በሃይላንድ ውስጥ ወይም በቦትል ውስጥ ወይም ደግሞ በንጹህ ጨርቅ በማድረግ ከእምብርት በታች አትሊስት ለ20 ደቂቃ ማድረግ የወር አበባ ህመምን ለማስታገስ ወሳኝና ፍቱን መፍትሄ መሆኑን የተለያዩ ጥናቶች ያስረዳሉ። ይህም እንዴት የወር አበባ ህመምን ያስታግሳል ካላችሁ፣ ሙቀት የማህፀን ግድግዳ ጡንቻዎች እንዲዝናኑ የደም ዝውውር እንዲሳለጥ በማድረግ የወር አበባ ህመምን ያሻሽላል ማለት ነው። ሁለተኛው መፍትሄ ጅንጅብልን የወር አበባ ዑደት መፍሰስ ከመጀመሩ 1 ቀን አስቀድሞ በመጀመር በቀን 750 እስከ 2000 ሚሊግራም ጅንጅብል በየቀኑ ለተከታታይ 3 ቀናት መውሰድ የወር አበባ ህመምን ለመቀነስ ወሳኝና ፍቱን መፍትሄ እንደሆነ ብዙ ጥናቶች ያስረዳሉ። ጅንጅብል እንዴት ህመሙን ይቀንሳል የሚለውን ስናይ፣ ጅንጅብል በባህሪው በውስጡ የያዛቸው ኬሚካሎች ፕሮስታግላንዲን የሚባለው ንጥረ ነገር ሰውነታችሁ ውስጥ እንዳይፈጠር ያደርጋል። ይህ ንጥረ ነገር በወር አበባ ወቅት በማህፀን ውስጥ የሚፈጠር የማህፀን ግድግዳ እንዲኮማተር በማድረግ ወደ ማህፀን የሚሄደውን የደም ዝውውር በመቀነስ ማህፀን አካባቢ ያሉ የነርቭ ህመሞች እንዲነቃቁ በማድረግ ህመሙ እንዲከሰት የሚያደርግ ወሳኝ ንጥረ ነገር ነው ማለት ነው። ይህ ንጥረ ነገር እንዳይሰራ ማድረግ ህመሙን በተዘዋዋሪ መቀነስ ማለት ነው። ሌላኛው ጅንጅብል ያለው ንጥረ ነገር ወደ ማህፀን የሚሄደው የደም ዝውውር በአግባቡ እንዲሄድ በማድረግ ህመሙን ለመቀነስ ወሳኝ ነው። እዚህ ላይ መገንዘብ ያለባችሁ ወሳኙ ነገር ይህን ተግባር የምትፈጽሙት ወይም ጅንጅብል መውሰድ የሚጀምሩት የወር አበባ ዑደት መፍሰስ ከመጀመሩ 1 ቀን አስቀድማችሁ መሆን አለበት። ይህም ወሳኙ ጊዜ ይሄ ፕሮስታግላንዲን የሚባለው ንጥረ ነገር የሚመነጨው የወር አበባ ዑደት መፍሰስ ከመጀመሩ በፊት ነው ማለት ነው። ስለዚህ የወር አበባ ዑደት መፍሰስ ከጀመረ በኋላ እነዚህን ተግባሮች ማድረግ ብዙም ውጤታማ ላይሆን ይችላል ማለት ነው። ስለዚህ ጅንጅብልን በሻይ መልኩ ወይም ደግሞ የተለያዩ ጅንጅብል ያላቸው ፕሮዳክቶችን ከፋርማሲ በመጠቀም ይህን ህመም ማስታገስ እንችላለን ማለት ነው። ሶስተኛው መፍትሄ ሱፍን በምግብ ወይም በመጠጥ መልኩ የወር አበባ ዑደት ከመጀመሩ ከቀናት አስቀድሞ አትሊስት ለ3 ተከታታይ ቀናት መውሰድ እንዲሁ ፍቱን መፍትሄ መሆኑን ሌሎች ጥናቶችም ይህንን ያሳያሉ ማለት ነው። ሱፍ በተፈጥሮ አኒቶል የሚባል ኬሚካል አለው። ይህ ኬሚካል ደግሞ የማህፀን ግድግዳ እንዳይኮማተር በማድረግ የወር አበባ ህመምን የመፈወስ አቅም አለው። በተጨማሪም ሱፍ የወር አበባ ህመምን ተከትሎ የሚከሰተውን ማቅለሽለሽ ለመቀለስ እጅግ ወሳኝ መፍትሄ ነው ማለት ነው። አራተኛው መፍትሄ ማግኒዥየም ያላቸው ምግቦችን ወይም ማግኒዥየም ያላቸው ቫይታሚኖችን የወር አበባ ከመፍሰሱ በፊት ቀደም አድርጎ መጀመር እጅግ ወሳኝ የወር አበባ ህመም ማስታገሻ መንገድ ነው።
ማግኒዥየም ያላቸው ምግቦች የምንላቸው አንደኛ የዱባ ፍሬ፣ ጥቁር ቸኮላት፣ እንደ ቆስጣና ሌሎች ምግቦችን የወር አበባ ዑደት ከመፍሰሱ 1 ሳምንት አስቀድሞ አዘውትሮ እነዚህን ነገሮች መመገብ ሰውነታችሁ ማግኒዥየም በበቂ ሁኔታ እንዲኖረው ያደርጋል። ይህ ማግኒዥየም ደግሞ ይሄ ካልሲየም የሚባለው ማዕድን ማዕፀናችሁ አካባቢ ማዕፀን እንዲኮማተር ለማድረግ የሚረዳ ነው። ይህ ማዕድን በአግባቡ እንዳይሰራ በማድረግ ማዕፀን እንዳይኮማተር ያደርጋል ማለት ነው። 5ኛው መፍትሄ ኢንዶርፊን የሚባለው ንጥረ ነገር በሰውነታችሁ ውስጥ እንዲጨምር የሚያደርጉ ተግባራትን ማድረግ። ኢንዶርፊን ከአእምሯችን ወይም ከፒቱተሪ ከሚባለው ኢጢ የሚመነጭ የተፈጥሮ ህመም ማስታገሻ በመባል ይታወቃል። ይህ ኢንዶርፊን የአካል ብቃት እንቅስቃሴን በማድረግ የተለያዩ የሰውነት ክፍሎችን ማሳጅ በማድረግ የሚያቃጥሉ ምግቦችን በማዘውተር ሰውነታችሁ ውስጥ በብዙ መጠን እንዲመረት ማድረግ ይቻላል። ስለዚህ እነዚህን ተግባሮች የወር አበባ ህመም ሲጀምር ማድረግ፣ ስለዚህ ኢንዶርፊን ሰውነታችሁ ውስጥ በከፍተኛ ሁኔታ እንዲመነጭ በማድረግ ህመሙን ማስታገስ ትችላላችሁ ማለት ነው። ስለዚህ እነዚህ 5 ከላይ የጠቀስናቸው ቀላል ተግባራት በተለያየ ሁኔታ በማቀናጀት 2ቱን ወይም 3ቱን አንድ ላይ በማድረግ ፍቱን ህመም ማስታገሻ መሆን እንደሚችሉ የተለያዩ ጥናቶች ያስረዳሉ። እኔም የምመክረው ከላይ የተጠቀስናቸውን ቀላል ተግባራት በማቀናጀት ተጠቅማችሁ ከዚህ ህመም እንድትፈወሱ እመክራለሁ። ይህ ቪዲዮ ከተመቻችሁ ቪዲዮአችንን ላይክ አድርጉ፣ ለሌሎች ሴቶች አጋሩ። እንዲሁም ለቻናላችን አዲስ ከሆናችሁ ኬር ኮርነርን ሰብስክራይብ በመሆን ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ